ወደ አላህ ስትጠጋ يمدك بقوة من عنده كسو بهنا ኃይል ይሰጣል አላህ ልብህን ያጸናዋል ጉልበት ይሆናል ውስጥህ እንዳይሰበር ያደርጋልና እዛ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ኢትዮጵያውያን እንዴት ናችሁ ሰላም ናችሁ ወንድሞቼ ያለው ሰላም ነኝ ሰላማችሁ ይብዛ በያላችሁበት ሰላም ናችሁ እኔ ደህና ነኝ አልহামዱሊላህ ስራ እንዴት ነው ሚዲያም ቀመሞችን ያለው አልহামዱሊላህ ሰላም ነኝ ሰላም ብያለሁ በያላችሁበት ሰላማችሁ ይብዛ እኔ እህታችሁ ነኝ ኢማኒቱ ባበረታቱ ወንድሞች ሰብስክራይብ ላደረጋችሁኝ አመሰግናለሁ ሼር ሰብስክራይብ ያደረጋችሁልኝ ኮሜንት ላይ ደግሞ እየመለስኩ ነው ሰብስክራይብ በኮሜንት እየመለስኩላችሁ ነው ማለት ነው እና አመሰግናለሁ ወንድሞቼ ዛሬ መጣሁት ደግሞ አንድ ስጦታ አለች በእናንተ ፊት አብሬ ከፍታታለሁ ምን እንዲው አላውቅም ትናንትና ነው የመጣልኝ እስኪ ዛሬ ልክፈተው አልተመቸኝም ነበረ እና ትናንትና ጀምሬ ማለት ነው ዛሬ በእናንተ ፊት አብረን የምንከፍተው ይሆናል ተከታተሉ እንዲሁ አላውቅም አብረን እንከፍተዋለን እና እንዴት ናችሁ ሰላም ናችሁ ወይ አበረታቱኝ እህቶቼ ወንድሞቼ እሺ እና እንዴት ናችሁ በተረፈ ሰላም ናችሁ አልহামዱሊላህ ሰላም ነኝ ሰላማችሁ ይብዛ በያላችሁበት ታያችኋል እስኪ ሰው ወንበር እያሽከረከረ ነው እኔ እቺኑ ልንከባከባት ባይዘው የሴትዮ ልጅ ናት ማለት ነው የነገር የገዛችልኝ ለመጀመሪያ ጊዜ እስማ እኔ ሀብዬ ኢትዮፕ ስጀምር ስልኩ ተበላሸ ኢትዮፕ ከፈኩበት ስልክ ተበላሸ ማለት ነው ከዛ ሲበላሽ ተስፋ ስቆርጥ እሷ ይሄንን ስልክ ገዝታ አመጣችልኝ ማለት ነው ስልኩን ገዝታ አመጣችልኝ ማለት ነው ቪዲዮውን እንደማቋረጥኩት ሰዎቹ ከፎቅ እየወረዱ ድምጣቸው እንደገባ ነበረ እና ስልኩን ገዝታ አመጣችልኝ እና ዛሬ ደግሞ የናመጣችኝ ስልኩን ግን በእናንተ ተጣጣፈኩት ስልክ ስላልነበረኝ ያኛው ተበላሽቶ ስለነበር ይሄ ደግሞ ያልጋ ልብሱ መሰለኝ ይሄ ያልጋ ልብስ ነው አመሰግናለሁ የኔ ቆንጆ ባይዘው ምርጥዬ ናት ያኔ ሰው በሐሳብ ትረዳለች ይሄ ደግሞ ለብሻው መተኛ
ፈተናን ማለት ነው። እንደኔ ብዙ ፈተናን እለፉ። ትዕግስት አርጋችሁ ሰብር አርጋችሁ። እኔ ብዙ ፈተና ተፈትኛለሁ ስደት ላይ ፈተናዎቹን ሁሉ አልፌ አሁንም ስደትም ብሆን ላኪን አልሐምዱሊላህ የተሻለ ቦታ ደርሻለሁ። የተሻለ ቤት አግኝቻለሁ ማለት ነው። ብዙ ፈተናን አልፌ ብዙ ስቃይን አልፌ ማለት ነው። ላኪን አልሐምዱሊላህ አሁን የተሻለ ቦታ አግኝቻለሁ። እረፍት ይኖረኛል። ስራ አይበዛም እንደ ድሮ አልሐምዱሊላህ። ድሮ ስራ ስለሚበዛ ምናምን ከልጆች ጋርም ስለሆነ ያመኝ ነበር። አሁን የሚያመኝ ቀሎኛል አልሐምዱሊላህ። እና ይዟችሁ ውዴቶቼ ሚዲያም ቅመሞች ያላችሁበት ሰላማችሁ ይብዛ። አይዟችሁ ጠንክሩ። የሚደርስባችሁን ነገር ደግሞ በትዕግስት ለፉ። ጥሩ ደረጃ እንድትደርሱ። እኔ አልሐምዱሊላህ እዚህ ደረስኩኝ። ብዙ ፈተና አልፌ ትዕግስትን አርጌ ያልተፈተንኩት የለም እዚህ ስደት ላይ እያለሁ። እና ይዟችሁ አብሽሩ። በያላችሁበት ሰላማችሁ ይብዛ። አበረታቱኝ። ሰብስክራይብ ሼር አድርጉልኝ፣ ኮሜንት አድርጉልኝ። ይህንን ደግሞ ድጋሚ ስመጣ አልጋዬን አንጥፌ መጀመሪያ አጥቤ ማለት ነው። አሁን አልታጠበም። አጥበውና ድጋሚ ንጥፍጥፍ አድርገን እንመጣለን ስላችሁ ነው። አሁን ግን ስላልታጠበ ማንጠፍ አንችልም ማለት ነው። አጥበውና አንጥፌ እንመጣለን እላችኋለሁ። ውዴቶቼ ሰብስክራይብ ስለምታረጉኝ አመሰግናለሁ። ስለምታበረታቱኝ በያላችሁበት ሰላማችሁ ይብዛ። ደግሞ ሸርም አርጉልኝ፣ ላይክም አርጉልኝ፣ ቪዲዮዬን ይውልኝ እላችኋለሁ። አንድ ቀን እንዴት ቁጭ ብለን ስለ ስደት ስለ ፈተናችን እናወራለን ኢንሻአላህ። ወይ ስደት ወይ ስደት። መቼም አይዟችሁ እናንተም ታውቁታላችሁ። ስንት ፈተና አልፈናል። አልሐምዱሊላህ ያው አንድ እንዲመጣችሁ ያው አንድ ቤት ጥሩ ቤት የሚገጥማችሁ እንዳትረዱ ትችላላችሁ። የምሽም መረድ ያለው ብዙ ፈተናን አልፌ ስለሆነ እዚህ የደረስኩት። ላኪን አልሐምዱሊላህ እላችኋለሁ። እና አበረታቱ እላችኋለሁ። አጥበነው በአዲስ ቪዲዮ አልጋችንን አንጥፈን እንመጣለን። አልጋችን ተላይ ያለው ግን ወላቃ ነው። ተነባባሪ ስለሆነ ሰው ስለሌለው ነው እንጂ አልሐምዱሊላህ። ድሮ ጓደኛ ነበረኝ፣ ግን ጥሩ ጓደኛ ሚስጣችሁ መጥፎም ይኖራል። እኔ በአበሻ እንኳ ብዙ በደል ደርሶብኛል ማለት ነው፣ በሰራተኛ በገዛ ዜጋዬ። ግን አልሐምዱሊላህ ቋንቋ ሳትችሉ ስትቀሩ ብዙ ትበደላላችሁ። እኔ ቋንቋ ሳልችል ብዙ ፈተና አሳልፌያለሁ፣ በኢትዮጵያዊ ማለት ነው። ጨካኝ ስንት ጨካኝ አለም፣ ደግሞ ስንት የሚራራም አለ፣ ስንት ምስኪን። ግን አልሐምዱሊላህ መጥፎ ጓደኛ ቢያጋጥመኝ ከመጀመሪያው አልፌ ግን በመጨረሻ ጥሩ ጓደኛ አግኝቻለሁ። ጥሩ ጓደኞች አጋጠመኝ። መጀመሪያ ላይ አረበኛ ሳልችል በፊት ነበረ ከሰዎች ጋር እንደዚህ እያቃጠሩ አረበኛ አልችልም፣ መስራት አልፈልግም፣ ቢሮ ውሰዷት እያሉ ይኸው አሁን ይሄን ያህል ዓመት ተቀምጠን ደርሰናል። አልሐምዱሊላህ። ደግሞ አበረታቱኝ። ሰብስክራይብም እያደረጋችሁ ቪዲዮ እያያችሁ ሸር አድርጉልኝ፣ አይከፈልበትም። እሺ እና ይዛችሁ አብሽሩ። ሰላማችሁ ይብዛልኝ እህቶች ወንድሞቼ። ሰብስክራይባችሁንም እኔ እየመለስኩኝ ነው።
ኮሜንት ላይ ማለት ነው እየመለስኩ ነው እየገባሁኝ እና ይዟችሁ አብሽሩልኝ። ሰላማችሁ ይብዛ። ደህና አደሩልኝ። እወዳችኋለሁ። እና ደግሞ ማለት ነው ድጋሜ ስመጣ በፕራንክ እመጣላችኋለሁ። ፕራንክ የማረጋቸው ሰዎች አሉ። የማረገው ሰው አለኝ። ያኔ በፕራንክ አይዲያ ስጡኝ፣ ጻፉልኝ ኮሜንት ላይ ማለት ነው። ፕራንክ እንዲ አርጌ በፕራንክ እንዲመጣላችሁ አይዲያ ስጡኝ። ኮሜንት ላይ አስቀምጡልኝ። በኮሜንታችሁ መሰረት እኔ አይዲያ ይዤ እመጣለሁ። የመዲያም ቅመሞችም አሉ ፕራንክ ማረጋቸው ማለት ነው። ለመዲያም ቅመሞች ፕራንክ አይዲያ ስጡኝ ኮሜንት ላይ እላችኋለሁኝ። ወንድሞችም አሉ ፕራንክ ማረጋቸው፣ ለነሱ አይዲያ ኮሜንት ላይ አስቀምጡልኝና በዛ መሰረት እመጣላችኋለሁ። ነገሩ አሁን አንድ ያቀድኩት እቅድ ያለኝ ፕራንክ ማረገው ሰው ማለት ነው። ፕራንክ ማረግ አትችይም ብለውኛል። እስኪ አያቸዋለሁ ማለት ነው። እናንተ አይዲያውን ስጡኝ። አትችይም ስላሉኝ እኔ ደግሞ አስለቅሳቸዋለሁ። የመዲያም ቅመም ቶሎ ብላ ስለሆነ የሚከፋት እስኪ እናያለን አብረን። ግን አትችይም አሉኝ እንጂ ግን ቶሎ ብለው ደግሞ ወደ ማልቀስ ይሮጣሉ። ይቻሉት እንግዲህ እና እዩልኝ ቪዲዮን እየገባችሁ እህቶቼ፣ እሺ ውዴት ወንድሞቼ። ለቪዲዮም አዲስ ስለሆን ነው እስከምንለምድ ተለመድን በኋላ በፕራንኩም በምኑም እንመጣላችኋለን። በተለይ ኢትዮጵያ ስንገባ ስለ ገጠር ነገር ምንም አትቀረኝ፣ ዘና አረጋችኋለሁ። ግን የገጠር ልጅ ስንት ገጠር የሚናፍቀን ስላለ ዘና ትላላችሁ። አፍታታችኋለሁ ማለት ነው ከወንድሞቼ ጋር እየሆንኩኝ። አሁን አበረታቱኝ። እኔ ትንሽ ጊዜ በኋላ ጉዞ ወደ ኢትዮጵያ ስለምንል እና አይዟችሁ አብሽሩ። ሰላማችሁ እዛ በያላችሁበት ለሁላችሁም ሰላማችሁን እመኝላችኋለሁ። ስራም የሚበዛባችሁ ስራችሁን ያቀልላችሁ። መጥፎም ጓደኛ ያላችሁ ተመጥፎ ጓደኛ ይጠብቃችሁ እና ይዟችሁ አብሽሩ ወቶቼ። ደህና ደሩ። አሁን ማታ ነው፣ ብዙም ማብራቱ ብዙም አይነፋም። ለዛ ነው የስልኩም ካሜራውም አይነፋም። እና ደህና ደሩልኝ። ወዳችኋለሁ ባይ